የትኛው ነው ጭንቅላት ጠባብ ስለሆነ ማለት ነው። ስማኝ አንዴ ዝም ብለህ አትበል። ምን ኤአይ እንግሊዝ በጥፊ ነው የምጥለው። ሳፋፊ እዚህ አይነን ነው ማለት ጥጋበኛ የሆነ ነገር ቆይ ንፋሱ እንዳይጥልህ አንድ ነገር ስማኝ። ከሩታ ጎን ራቀ። እኔ ልጨቃጨቅ አይደለም እዩ ልጨቃጨቅ አይደለም። ትበድ እንዴ እንድታብድ ነው እንደምትፈልጉ አሳብዷት እናንተ ልጅቷን ትበድ እያላችሁ። እሺ በቃ ለመነጋገር ነው አይደል የመጣ ነው። ጠባብ ጭንቅላት ይዘህ እኮ አስቸገርከን። ለመነጋገር ነው አይደል የመጣ ነው። ለመነጋገር እስከሆነ ድረስ አንተም ለእሱ አስቤላታለሁ አሳዝነኛለች ብለሃል አይደለ? ስለዚህ ካሳዘነች በቃ ነገሩ ክፉ አትሁንባት። ሩታ ደስተኛ ሆና ነው እየሳቀች የነበረው አይደል? እኔ ደግሞ ይኸውልህ ሰው ሲጎዳ እኔ በነገራችን ላይ ከእውነት ጋር ነው የምሄደው። ሰው ሲጎዳ አልወድም፣ ሰው ሲከፋም አልወድም። ምንም ይበድለኝም ያ ሰው ምንም ያርገኝም ሰው እንዲጎዳ ነው አልፈልግም። ኦኬ እሺ አሃ በሾኩን ከእንትን ካላችሁበት በኋላ መጨረሻ ላይ ሾኩ እንዳያማት እኔ ነቅልላታለሁ አይነት ነገር ነው ያወራኝ። በጉልበትም በማማጸንም እየነገርኩ ነው። ገብቷል? ምንም ነገር እንዳይደርስባት እህትህ ናት። በቃ አዘንላት። ብዙ ነገር አሳልፋለች። እቺ ልጅ ተንኮልም ትስራ አትስራም ሴት ናት። አንተ በጉልበት ብዙ ነገሮችን ማሸነፍ ትችላለህ። እሷ ግን እንደኛ አይደለችም፣ እንደ ወንዶች አይደለችም። ሴት ናት። ገብቷል? እናት ናት፣ እህት ናት፣ አክስት ናት፣ አያት ናት። በቃ አዘንላትና እኔ ይኸውልህ ለሰው ልጅ ጥፋት ባስብ ማለት ነው ትላንትና እንድትሸማቀቅ እኔ በንግግር ማድረግ እችል ነበር። ግን እኔ አይዞሽ ምን እያልኳት ነበር? ምን ነው ወይስ ደበራችሁ? በኋላ ማለት ነው ሩታ ላይ ከዚህ በፊት እንዳደረከው ያ የመጭበርበር ወንጀልክ ያ ስንት ነገር ያደረክበት ነገር የሆነ ነገር አደርስባታለሁ አስለቅሳታለሁ ምናምን ብለህ አጠገቧ ሰው የለም ብለህ የምታስብ ከሆነ እናንተ ናችሁ እኮ የምታስለቅሱት ልጅቷ። እናንተ ናችሁ የምታስለቅሱት። ልጅቷ ጎበዝ ልጅ ናት። ምላስህ ተመዞ ይወጣል የምትለፈልፍበት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን። ያው እንግዲህ ዛሬ በድጋሚ መተናል። አንድ በጣም ያላርፍ ያለ ሰው አለ። ጆን ታውቁታላችሁ? ወፍራሙ የአብርሃም ጋርድ እና ጠበቃ ነኝ ሲል የነበረ ሰውዬ አሁን ሁሉም ነገር ሰላም አግኝታ በተቀመጠችበት ትናንትና ቤቷ ሄዶ ምን ለማድረግ ፈልጎ እንደሆነ አልገባኝም። ያው ሩታ እንደምታዩት ነው። ሰው ማስከፋትም ሆነ ማሳዘንም አትፈልግም በባህሪዋ። በተለይ የምታውቀውን ሰው እላፊ ካልተናገራት በስተቀር እሷ መናገርም መቆጣትም አትፈልግም። መናገር እንኳን ካለባት ከዚህ በፊት አብርሃምን ነበር ስትናገር የነበረው፣ የአብርሃምን ጓደኞች አይደለም። እና አሁን ላይ ጆ ትናንትና ቤት የሄደበት ምክንያት በጣም ግራ ስለገባኝ ነው። ለምንስ ይሄዳል? ልጅቷ አርፋ ተቀምጣለች። ይሄንን ሁሉ ነገር ከተፈጠረ በኋላ አብርሃምም የራሱን ህይወት እየኖረ ባለበት ጊዜ ለምንድን ነው ድጋሚ ጆ ወደ ቤት የሚሄድ? ምንድነው? ምን ሊያደርግ ነው ሩታ ጋር የሚሄድበት? ጠርቼዋለሁ። ከእንግዲህ በኋላ እሷ ጋር እንዲደርስ አንፈልግም። መልካም ነገር መስሎ ሌላ ነገር አስበው እቺ ልጅ የምትጎዳበትን ነገር ለመፍጠር ከሆነ አላማቸው አይሳካላቸውም። ተሽሎክልኮ እየመጡ ሩታ ጋር እንደሚያስብላት አይነት ሰው ከዚህ በፊት ስንት ነገር ሲያደርጉ የነበሩ ሰው አሁን ላይ የራሷን ነገር አብርሃም የራሱን ህይወት በሚኖርበት ታይም ላይ መተው እንደሚያስብላት ሰው አይነት ነገር ሆኖ በዛ ላይ ከደስታ ጋር ደስታን ምንድነው ደስታ ያው በዚህ ሰዓት እንደምታውቁት ደስታ ሰው የሚያስቀይምና ሰው የሚያስከፋ አይደለም። በቃ ማንኛውም ሰው ቢመጣ ይቅርበል ምናምን ይቅር ተባብሎ መኖር የሚፈልግ ሰላማዊ ሰው እና ደስታን ተጠቅሞ ብቻውን ከሄደ ልታስገባኝ አትችልም በማለት ደስታን ተጠቅሞ ሩታ ጋር ሄዷል ጆ ማለት ነው። እና ይሄን አክል ሩታ ጋር ሄዱ ለምን አስፈለገ? ለምንስ ልታወራት ፈለግ? ደስታችሁ ደስታ ሆኗል አይደል? በቃ የምትፈልጉት ነገር ሆኖላችኋል። ከሄርሜላ ጋር አብርሃም ፍቅሩን ጀምሯል። በቃ እዛው ሄዳችሁ ከሄርሜላ ጋር አብርሃምን ድግስና እንትን መብላት ነው እንጂ ሩታ ጋር መምጣት ለእናንተ በጣም ሼም ሊይዛችሁ ይገባል። በጣም አስነዋሪ የሆነ ነገር ነው ይሄ ማለት ማይንዳችሁም አይምሯችሁም እየሞተ ነው ብዬ ነው የማስበው በዚህ ሰዓት ማለት ነው። ምንም የምነግራችሁ ነገር ቢኖር ማለት ነው መቼም ቢሆን አታዝንም፣ መቼም ቢሆን አትከፋም፣ መቼም ቢሆን ቁጭት ውስጥ ልትገባ አትችልም እቺ ልጅ ማለት ነው። እና ሁሌም ደስተኛ ሆና እንድትኖር ከጎኗ አለን፣ ከጎኗ ሆነን እንትን እንላታለን። ያው እዩም ጠርቼው ነበር እየመጣ ነው። አያ እሱ ነው ሊንሽ አለሽ አለን ያው ለምን እንደጠራው ታውቃለህ? እዩ ማለት በጣም የሚያናድድ ነገር ነው ያየው። ትናንትና ሩታ አርፋ ተቀምጣለች፣ የራሷን ህይወት እየኖረች ነው፣ እነሱም የራሳቸውን ህይወት እየኖሩ ነው አይደል? ስማቸውንም መጥራት አልፈልግም። እቺ ልጅ የሳቀች የተጫወተች ነው፣ ደስተኛ ነች። አግኝተናታል አይደል? ትናንትና
ደስተኛ ነች አይደል? ካገኘናት በኋላ ተሽሎክልኮ ደስታን በመጠቀም የዋህነቱን በመጠቀም ለሷ እንደሚያስብላት መስለው እየመጡ አሁን እሷ የሷን ንዴትና የምትናደድበትን ነገር ምንድነው ለመሰለል ነው ምንድነው እያደረገ ያለው? ጠርቼዋለሁ በሰላማዊ መንገድ ደስ ብሎኛል ምናምን ብዬ ነው የጠራሁት። ጆን የአብርሃምን ጓደኛ ማለት ነው። ትናንትና ሄዶ እንደገና እሷ በተቀመጠችበት እንደሚያስብላት እሱ ግን እጭ ነው ማለት የሆነ አንደኛ ራሱን የሆነ ዝም ብሎ ያላ የገዘፈ የሆነ የፈረንጅ ዶሮ ይመስል ዝም ብሎ መግዘፍ እንጂ አይምሮ የበሰለ ልጅ አይደለም። በቃ የሚያረጋው የሚያወራውንም የሚያውቅ ልጅ አይደለምና ብቻ ባጣራው ደስ ይለኝ ነበረ። ባታወራው ደስ ይለኝ ነበረ። ግን ከጠራው አይቀር ግን እኔም ቅድም ከደስታ ጋር ነበርኩኝ። ብዙ ነገራቶችን አውርቶኛል። እውነት ለመናገር ደስታ በጣም የሚገርም ልጅ ነው። የሚገርም ልጅ ከምታስቡትና ከምናስበው በላይ ሆኖ ነው ያገኘሁት። የሩታ መጎዳት የሚያስጨንቀው የሩታ መሰበር እሱ እንደተሰበረ አይነት ስሜት የሚያሰማው በቅርቡ ደግሞ አዲስ ነገር ይኖራል ብዬ አስባለሁ። ሁሉም የሚደሰቱበት ምናልባት ያንን ተመልክተው የመጡ ሰዎች ደስተኛ ሆነው ልናገኛቸው እንችላለን። ትላንትናም እንደምታየው ደስታም ከጆ ከተባለው ጋር ሄደው ሩታ ለማውራት ሞክረው ነበር። ለምን ጆን እንዳገኘው አላቅም። ማለት እኔ ጆ ማለት እኔ አንዳንዴ አሁንም ቢሆን ሩታን ለመጉዳትና ሩታን ለመስበር የመጣ ሰው የሚመስለኝ ነውና እሱ ደግሞ ደስታ ደግሞ የማመን ችግር አለበት ታውቃለህ። አይ በቃ እሱ ለሰው መልካምና ጥሩ ነገር ከማሰቡ አንፃር ያንን ነገር ተጠቅሞ ብቻዬን ብሄድ ላታናገረኝ ትችላለች ብሎ ነው። ግን ማንኛውም ሰው ቢመጣ ሩታ አቀባበሏን ታውቃለህ፣ በፈገግታ ነው። በምንም ታምር የውስጧን ስሜትና ያለችበትን ሁኔታ ልታሳይ የምትችል አይነት ሰው አይደለች። ያን ያህል ጠንካራ መሆኗን እንኳን ሊረዷት አልቻሉም። እና ሊጥሏት ነው የመጣው አውቃለሁ። ለምን ደስተኛ ሆነች ነው? ለምን ሳቅ በሳቅ ሆነች? ለምን አልተናደደችም? ለምን እንደ ሌሎቹ ራሷን አልጎዳችም የሚለው ነገር ሳስቧቸው ነው እንጂ እቺ ልጅ ያለቀሰች እያለች ተጎርታ ምናምን ቢሆን ኖሮ ማንም ሰው እሷ ጋር አይመጣም። ደስተኛ ሆኖ የራሳቸውን ኑሮ ይኖራሉ። ግን የእሷ ደስታ እንደዚህ ያንጨረጨራቸው ነው። ስለዚህ እነዚህ ልጆች ከእንግዲህ በኋላ እሷ ጋር እንዳይመጡ ይፈልጋል። ምክንያቱም ጆ ማለት ለሩታ ስንት ነገር ሲናገራትና ሩታን ሲያስቀይማት የነበረ ሰው ነው አይደል? ዛሬ ደርሶ መጥቶ ለሩታ እንደሚያስብ አይነት ሰው ሆኖ አትጂ ምናምን ማለት ምን ማለት ነው? ማለት ይሄ የማይመስል ነገር ነው። ከሱ ጋር ከምታወራ በሄደች እንደውም የምትሄደው እኮ የሆነ የባዳ ቤት ወይ የሆነ ነገር አይደለም። የምትሄደው ፋሚሊ ጋር ነው። የምትሄደው እናቷ ጋር ነው። የምትሄደው አባቷ ጋር ነው። በቃ ምንም ያን ያህል የሚለይ ነገር አይደለም። ሰበብ አስባቡን ፈልጎ ግን እሷን ለማግኘትና ነገራቶችን እንትን ለማለቅ ከሆነ አሁንም በዚህ አጋጣሚ እኔ አሁንም እንኳን ጠራኸው እንደውም ለአንዴና ለመጨረሻ ጊዜ ላስጠነቅቀው ፈልገው ነገር ነው። ገብቷል። ከዚህ በኋላ ሩታን እጎዳለሁ፣ ሩታን አስለቅሳለሁ፣ ሩታን የሆነ ደረጃ እንድትወድቅ አረጋታለሁ ብሎ የሚያስብ ከሆነ ከዚህ በኋላ በንግግር በምናምን ነበር ከዚህ በፊት አይደለ? አሁን ደግሞ በሌላ ከዛ በዘለለ ነገር እንፈላለጋለን ማለት ነው። እሱ ነገር ማንም እንዲያሰቃያት ማንም የሆነ ነገር እንትን እንዲላት አልፈልግም። ገብቷል። እዛች ጋር እየተሰቃየች ወይ የሆነ ነገር ሆና ማየት ስለሚፈልጉ ብቻ በአብርሃም ተልከው ወይ ደግሞ በጓደኞቹም በራሱም ተነሳሽነት ደስታ አይናገርም፣ ደስታ ዝምተኛ ልጅ ነው፣ ደስታ የዋህ ነው ብሎ ትላንትና አፈር ውሃ ሲደፋበት እርድ ሽንኩርት ላዩ ላይ እንትን ሲልበት የነበረ ልጅ ዛሬ ከሱ ጋር ከጎንህ ነኝ፣ ሩታ እንድትጎዳ አልፈልግም፣ ሩታ እንትን እንድትል አልፈልግም ብሎ ማለቱ አስደብሮኛል። ያሱ ነው እየመጣ ነው እና በዚሁ አጋጣሚ የምነግርህ ነገር ደስታም ከእንግዲህ በኋላ የአብርሃም ጓደኞችን እንዳያገኛቸው ብታገኘው ከሆነ ብትነግረው ጥሩ ነው። ምክንያቱም እሱን መጠቀም ያደርገው እቺ ልጅ ልትጎዳ ትችላለች። አይ ደስታ ነው አልቻለሁ ብዙ ነገራቶች በቃ ያለውን ነገር ንገረው። ማናቸውም ጥሩ ሆኖ አስቡ እንደማይመጣ ደንስ ሰላም ናችሁ? አለ ደህና ነህ? ደውል አስጨነቀኝ። በሰላም በሰላም ነው። ለብረዳቱ ወጣታ ወርጄ ወርቴ መሰለኝ አይደል? ምን ነው እኔ የምልህ እኔ በጣም እልህ አለባችሁ። ምንድነው እስኪ ንገሩኝ። ወረድ ምናምን እስኪ ልታወርዱኝ ነው? ዛሬም ጥል ላይ ናችሁ? ሰብር አይደለም። እስኪ በቃ አንድ ቀን ፊታችሁ ፈገግ ይበል። ለምን እንደጠራህ ነው መጀመሪያ እስኪ አዳም። ለምንም ጥራኝ ለምንም እኔ እሺ መታላል አክብረን መታላል። ምንድነው እሱ ላይ የሚሰጥልህ? ቁመት ለመብለጥ ነው? ቁመት እኔ ችግር የለብኝም። ቁመት ያስከፍላል። ቁመት ችግር ከሌለብህ ወርዳ ቁመት ያስከፍላል። ወርዳ ቁመት ያስከፍላል። እስኪ እናንተ ረዘማችሁ ምን አገኛችሁ?
ሲያንዴ ምን እሰራለሁ ባጣ አንዴ ሲ አንዴ ሲ ቼክ ላድርጋት። ምንድነው ያናደዳችሁ? ቶክታችሁ እንደሆነ የእብድ መልኩ ያናደዳችሁ ነገር ምንድነው? እንዴ ፊታ ያናደድነው ነገር በሰላም ነው። ትልቅ ሰዎች ነን አይደል? አንዴ በቃ እንወራ። ከዚህ በኋላ መደባደቡም የኃይለኝ መጓጨቁ ምንም አይጠቅምም። ያበቃለት ነገር ነው። ነገሮች አብቅተዋል። ሁሉም የራሱን አቅጣጫ ይዟል። ሩታም የራሷን አቅጣጫ፣ አብርሃም የራሱን አቅጣጫ። ከዚህ በኋላ ሩታና አብርሃም የሚባል ነገር የለም። ሩታና ኤርሜላ ናቸው ማለት ነው። አብርሃምና ኤርሜላ አብርሃምና ኤርሜላ እናንተ በሉ፣ እኛ ለምን አንችልም? ግን እሺ እናንተ እኛ ስለማለት ስላለማለት አይደለም። አሁን የምነግርህን ነገር አንዴ በስነ ስርዓት አዳምጠኝ። አፋፊን አትበል። መጀመሪያ አዳምጠኝ። ይኸውልህ ብዙ ባወራ ቁጥር አፍን ነው የሚለው፣ ጭንቅላትን ነው የሚለው። ስለዚህ ለምን ጠራኝ ልጅ የሚለውን በመጀመሪያ አዳምጠኝ። ሩታ ከዚህ በፊት ስትናገራት በጣም ብዙ ነገር ስትላት የነበርክ ሰው ነው። በጣም ብዙ ነገሮች ሩታ ላይ ለማድረግ ሞክራቸዋል። አንተም አቤልም ብዙዎቹ ማለት ነው በኤርሜላ ጎን ሆናችሁ ኤርሜላን ትክክል ነች ብለህ በማሰብ ማለት ነውና ትላንትና ለሩታ በማሰብ በመምሰል ደስታን ተገና አድርገህ ሩታ ጋር የሄድክበት ምክንያት አይበቃችሁም እንዴ እናንተ? ማለት እቺ ልጅ ለምን ሳቀች ነው ምንድነው? አሁን ማለት አይታታላ እኔ ሲሄድ ፈገግታዋ አዝና በምንም ታምር እንኳን ታሳያችሁ እሷ ፈገግ እንዴት እንዳለች ለእናንተ ግን አትልም እንደዚህ እኔ የሰው ደስታ የሰው ውድቀት ምናምን የሰው ልጅ እውነተኛ ስሜቱ የሚያሳየው ለሚወደው ጓደኛው ነው። ስማኝ ይኸውልህ አውራ ደስታ ጠላቷ ነው ደስታ ጠላቷ ነው አይደል? እሺ ስለዚህ አንተ ግን ጠላቷ ስማኝ እኔ ላውራ አንተ አወራ አንተ አወርታል እኔ ላውራ ሩታ ደስተኛ ሆና ነው እየሳቀች የነበረው አይደል? እኔ ደግሞ ይኸውልህ ሰው ሲጎዳ እኔ በነገራችን ላይ ከእውነት ጋር ነው የምሄደው። ሰው ሲጎዳ አልወድም፣ ሰው ሲከፋም አልወድም። ምንም ይበድለኝም ያ ሰው ምንም ያርገኝም ሰው እንዲጎዳ ነው አልፈልግም። ኦኬ እሺ አሃ በሾኩን ከእንትን ካላችሁበት በኋላ መጨረሻ ላይ ሾኩ ይራማት እኔ ነቅልላታለሁ አይነት ነገር ነው ያወራኝ። ምንም ማለት ነው እዚች ጋር ለፌዝ አይደለም የጠራነ ለቁም ነገር ነው። ማላገጥ ከፈለክ ሄደህ የምታላገጥበት ቦታ ላይ ማላገጥ ትችላለህ። ወይ ሂድ እኮ ወይ ሂድ። በቃ ወይ አይ ማትሰማን ከሆነ ሂድ። የሆነ ስለ የመጣበት ነገር ሲሪየስ ሆነ ማውራት ካቃተ ሂድ። እያወራችሁ ከህፃናቶች ጋር ደበራችሁ ወይ ሱዚ ዝለህ ሱዚ ሄደ ማለት ነው። ሱዚ እና ብቻ ይኸውልህ ምንም ሆነ ምንም ደስታ አይናገረኝም፣ ደስታ የሆነ ነገር አያደርገኝም ብለህ ደስታን በመጠቀም እንዴት ደስታ ለምኑኝ ነው እኮ በቃ ምንም ይሁን ለምኑ። እሺ ይለምንህም አንተ ለማንፈሽ ይለምንህም አንተ ሊለምን የሚችል ሰው አይደለም ሲጀመር። ግን ለምንህም አለምንህም ከዚህ በኋላ ማለት ነው ሩታ ላይ ከዚህ በፊት እንዳደረከው ያ የመጭበርበር ወንጀልክ ያ ስንት ነገር ያደረክበት ነገር የሆነ ነገር አደርስባታለሁ አስለቅሳታለሁ ምናምን ብለህ አጠገቧ ሰው የለም ብለህ የምታስብ ከሆነ እናንተ ናችሁ እኮ የምታስለቅሱት ልጅቷ እናንተ ናችሁ የምታስለቅሱት። ልጅቷ ጎበዝ ልጅ ናት። ምላስህ ተመዞ ይወጣል የምትለፈልፍበት ማለት ነው። እሺ ልጅቷ እኮ እናንተ ናችሁ የምታስለቅሱት። እሺ አሁን ለክርክር አይደለም። አንተ አስበህላት ከሆነ አስበህላት አይደል? አታስጨንቃት በእናትህ። አስበህላት ከሆነ እህት አለ በቃ እናት አለ እህት አለ እንደ እህት አስባትና ወንድ ልጅ ቢሰደብ ምንም ቢልም ይችላል። አንተ ብትሰደብ ምን ብትል ትችላለህ፣ ግን እህትህ ግን አትችልም። እንደዛ አስበሃል ልጅቷን ምንም አይነት ነገር እንዳይደርስባት በጉልበትም በማማጸንም እየነገርኩ ነው። ገብቶሃል? ምንም ነገር እንዳይደርስባት እህትህ ናት። በቃ ዘንላት ብዙ ነገር አሳልፋለች። እቺ ልጅ ተንኮልም ትስራ አትስራም ሴት ናት። አንተ በጉልበት ብዙ ነገሮችን ማሸነፍ ትችላለህ። እሷ ግን እንደኛ አይደለችም፣ እንደ ወንዶች አይደለችም። ሴት ናት። ገብቶሃል? እናት ናት፣ እህት ናት፣ አክስት ናት፣ አያት ናት። በቃ አዘንላትና እኔ ለሰው ልጅ ክፋት ባስብ ማለት ነው ትላንትና እንድትሸማቀቅ እኔ በንግግር ማድረግ እችል ነበር። ግን እኔ አይዞሽ ምን እያልኳት ነበር? ምን ነው ወይስ ደበራችሁና? አይ ላጨበጭብልህ አይደለም፣ ግን ከዚህ በፊት ምን አይነት ወሬ ነው የምታወራው አንተ? ቆይ አንተ ከመጀመሩ ለሩታ እንደዚህ ታስብላት ይችላል አይደል? ጭንቅላቴ ነው በቃ ከወደቀች በኋላ ነው እንዴ? አሁን እንደዚህ ተጣላችኋት በኋላ ልጅቷ አልወደቀችም። ምን ነው በእናንተ አስተሳሰብ ምን ነው በእናንተ እንትትወደቅ በእናንተ አስተሳሰብ አይደለም። ልጅቷ ኤርሜላና አብርሃምን አንድ ላይ ማድረግ አይደል እንዴ ለእናንተ ስኬት የነበረው? እቺ ልጅ አሁን አርፋ ተቀምጣለች አይደል? የራሷ ደስተኛ ህይወት እያለች አሁን መጥቼ አስብልሻለሁ ብትል አንተ እዚህ ጋር ሞኝና ጅል ያለ ነው እንዴ የሚመስለው? የምትፎገረውን ፎገር የተላከበት መልእክት ተልኮ አለ። እሱን ተልኮ በምንም ታምር አትወጣውምሽ እና ከእንግዲህ በኋላ ሩታ አጠገብ እንዳትደርስ ናሲ አቋርጠኝ ሂድና ሲሄድ እኔ ከልክለኝ። በሰውነትህ ነው ከልክለኝ። አንተ ትጋለጣላ አይደለም? እኔ እኮ የመጣሁት ላወራ ነው። እንዴ ያልነካ አንተ ሰማኝ
ምንም አልነካ። ግን ይኸውልህ አንዳንዴ ምን ያለ መሰለህ ሰማኝ ነገር ማለት ሰማኝ ይኸውልህ አይ ሲሪየስ ምን መሰለህ አንተ በቅንነት ነው የቀረብካት አሁን ላይ ስለ በመልካምነት ነው የሆነ ሌላ ነገር ልትጎዳት አይደለም አይደለ? እሺ ልትጎዳት ነው አብርሃም ልኮህ ነው በቃ ይበቃታል። እሺ እኔ ደግሞ ልንገር አወራችሁ አይደል? እኔ አንድ ነገር ልጠይቃችሁ መጥፎ ነገር ባሰብ የሆነ ነገር ባሰብ ለምን እዛች ጋር የሆነ ነገር እኔ ያልኳ አልላትም ነበር። ስለ እሷን የሚሰብር ነገር አልናገራትም። ልጅቷ እኮ እናንተ ናችሁ የምትሰብሯ። ምንም አልሆነችም ልጅቷ ደስተኛ ናት። ስስቃይ ማንን ነው የምሸውደው? እኔ ስለ መሳቋ አይደለም ማንን ነው የምሸውደው? መሳቋ ሳይሆን ይኸውልህ ነገ ልትጎዳት ዛሬ ብታባብላት ዛሬ ብታስቃት ነገ ከጀርባዋ ልትጎዳት። ምክንያቱም ከዚህ በፊት አንተ ደስታ ላይ ያደረከውን ነገር ስለማቅ ነው። ደስታ ይኸውልህ እንዳላደረኩት አውቆ ነው ለምኖኝ ትላንትና አልለምንህም ነገርኩ በቃ እሺ ምን አለ የውሸት እንትንህን አቀባጥር ካንተ በፊት እሱና አንቺ ነው ስማኝ ይኸውልህ እኔ ባይለምነኝ እንደዛ እኔ በበድለው የፈለገ ሩታን ለማግኘት ሲል እኔን አይጠራኝም ነበር። አንተም ብቻ ሳይሆን ማንንም አልጠራም። ሌላም ሰው አይ ምን ታመላስ በዚህ ሌላ አታውራ። ነገርኩህ እኮ በቃ አታውራ። አንተ ለማንኛውም በእናትህ ራስህ አይምሮን አሰራው እበት የሆነ ጭንቅላትን አሰራ። አንተ ትሰማኛለህ? ጭንቅላትህ ትንሽ ለዛ ነው አይዝም ነው ጭንቅላትህ መጥፎ ቃላቶች ብቻ ነው የሚይዘው ጭንቅላት ትንሽ እኔ እዩ ልጅ እልውስጥ እየከሰለኝ ነው አይደል? በእናትህ ኧረ ተው አንተ አንድ ነገር ልንገርህ አይደል? ይሄ በፍሩሽካ በሰፋው ሰውነት አይደለም። አንድ ነገር አድርጌ ማለት በቃ ስርዓትን ያዝ። ይሄ አንተ መርፌ ስርዓትን ያዝ። መርፌ ነገር ያለካም እንዴ ጥላሃለሁ ነው አንተ እዩ እኔ ያልነካም ግን እሺ አንተ ከልጅቷ ጎን ዞር አትሉም እንዴ? በቃ ዞር በል ንፋሱ ይጥላል። ከልጅቷ ጎን ዞር በል እንዳትጠጋ። እኔ ልጣላው አይደለም እዩ ልጣላው አውረው ቆይ እንዴ ጥጋበኛ የሆነ ነገር ቆይ ንፋሱ እንዳይጥል አንድ ነገር ስማኝ ከሩታ ጎን ራቀ። እኔ ልጨቃጨቅ አይደለም እዩ ልጨቃጨቅ አይደለም። ትበድ እንዴ እንድታብድ ነው እንዴ የምትፈልጉት? አሳብዷት እናንተ ልጅቷን ትበድ እያላችሁ እሺ በቃ ለመነጋገር ነው አይደል የመጣ ነው። ጠባብ ጭንቅላት ይዘህ እኮ አስቸገርከን። ለመነጋገር ነው አይደል የመጣ ነው። ለመነጋገር እስከሆነ ድረስ አንተም ለእሷ አስቤላታለሁ አሳዝነኛለች ብለሃል አይደለ? ስለዚህ ካሳዘነች በቃ ነገሩ ክፉ አትሁንባት። ዛሬ ዘራኸው ነገ ታጭደዋለህ። እሺ ተረዳሁህ። በቃ አድርገሃል፣ መልካም ነገር አድርገሃል። ጎበዝ ልጅ እግዚአብሔር ይስጥህ ላደረከው ነገር። ግን ነገ ግን የዘራኸውን ስለምታጭድ በእህትህ በሆነ ነገር ስለምትመለከት ያንን ነገር ዛሬ አይደለም በቃ እግዚአብሔር በዛ ነው። ብቻ ግን በመልካምነት እንድትቀጥል ብቻ ነው የምፈልገው። ገብቷል? እኔ ደግሞ ይሄ የምትተማመንበት ስጋ ረግፎ ያወልሽ ረግፎ ምን ነው ተቃጥለሃል እንዴ? ሰውነት ስለሌለ ኧረ እኔ ስለ ሰውነት ምን ስጋ ነው ዋናው አስተሳሰብ ነው። ኧረ ይሄ ጭንቅላት በዚህ ኧረ አታስብም ቡሌ በቃ እንዳትመጣ እንደዛ ነው ተለቃቀመው እንዳትመጣ ለዛ ነው አንተ ልታስብላት አትፈልግም። ማንም ይሰጣል ሂድና እዛ የምትደግፈውን ሄርሜላና አብርሃም ጋር ተጨማለቅ። ሩታ ቤት እንዳትመጣ አንተ ልጅቷ ትስቃለችና አታስከፋችሁምና የመጣችሁ ተጨማለቁባት ነው ለአብርሃምና ሩታ ማለት ነው። አብርሃምና ሄርሜላ በአንተ አፍ የሚጠሩ ሰዎች አይደል? ዝም በል እስኪ ማናቸው የሚጠሩ ሩታም ባንተ እዚህ ጋር የሰፋው እጅ ላይ ተነቀሳችሁ። የቱ ጋር አይተኸዋል? አንተ ግን አትነቀስም። እኔ እነቀሳለሁ አንተ አትነቀስ። ሰውነት የለህማ እንዳንተማ እኔ በኪኒኒማ ጎዶሎ የሆነ ሰውነት ይዘህ አሁን አንተ የጠበበ ጭንቅላት ይዘህ አንዴ እስኪ ካንተ ጋር ላውራሽ እዩ በቃ አንዴ ዝም በል እስኪ። አሬ እነዚህ የተበላሸው ጭንቅላት በዝምታ መልሰው በዝምታ መልሰው የተበላሸው ጭንቅላት በቃ እሺ አንዴ አንጨቃጨቅ። አሪፍ ነገር ነው። አሪፍ በቃ እሺ እዩ አንዴ ሰው ሊና የለውም እንዴ? አያስብም እንዴ? ብታስብ አንተ እንደዚህ አታስቡ። ቢያስብ ልጅ ሳቀች ብላችሁ እንደዚህ ትልቅ ጭንቅላት ቢኖር ማለት ነው። ይኸውልህ ትልቅ ጭንቅላት ቢኖር እንደ ወንድምነት ይኸውልህ ታወራና ቀስ ብለህ የለም በተው ወንድምነት ሳወራ ተንበላጠጥ የትኛው ነው ጭንቅላት ጠባብ ስለሆነ ማለት ነው። ይኸውልህ ስማኝ አንዴ ዝም ብለህ አትበል። ምን ኤአይ ወንክ ልጅ ሲጀመር ማለት ነው። እዩ አንዴ አንተ ካንተ ጋር ተደዋውለን እናወራለን። አንተ ግን ማለት ነው ድጋሚ በጠራኝ በጥፊ ነው የምጥለው። ይሳፋፊት እዚህ አይነን ነው ማለት ነው። አንተ በጣም ነው የሚያናድሽ ነው። አንተ ሰው አይምሮ የላቸውም እንዴ እነዚህ ልጆች? ለማውራት እስከጠራኸው ድረስ በስነ ስርዓት ማውራት ነበር። መጀመሪያ በስነ ስርዓት አውራኝ ነገር ነው። ችግር የለውም። አንድ ነገር ሆና እቺ ልጅ ብናገኝ ያው እኛ ነን አይደለ ነገሮችን እንትን የምንለው እኛ ራሳችን የምንወጣበት ይሆናል። ነግረነዋል ያለውን ነገር። ከዚህ በኋላ ደግሞ እኛ በፊት ለፊት ሳይሆን ከበስተጀርባ አላማውን ምኑን ቼክ ብናደርግ ይሆናል። ና እንሂድ ሩታ ጋር